What's good everybody? ዛሬም በሌላ ቪዲዮ ተመልሰን መተናል። እንግዲህ ዛሬ ሪአክት የምናደርገው አንድ ቪዲዮ ወጣለ። በተለየ ቪዲዮ ነው የመጣሁት ዛሬ። በሹፍ ቲቪ ላይ የተለቀቀ አንድ ምንድነው የዴቲንግ ቪዲዮዎች አሉ አይደለ? ማንን ትመርጫለሽ የሚል አይነት ፕሮግራም ነው። እዛ ላይ እንግዲህ ብዙ አይነት ነገሮች ተብሏል። እስቲ አብረን የምናየው ይሆናል። ቻናሉ እንግዲህ ሹፍ ቲቪ ይባላል። ሹፍ ቲቪ እስቲ ወደ ዛሬው ቪዲዮ ከመሄዳችን በፊት እንግዲህ ሰብስክራይብ ማድረጉ እንዳለ ሆኖ ሹፍ ቲቪን ከፍታችሁ እስቲ እዩት። ፎር ሜን ራንክ themselves by attractiveness ይላል። ይሄ የቪዲዮ እንትን ነው፣ የቪዲዮ ታይትል ነው። እስቲ እሱን ገብተን ደግሞ አብረን የምናየው ይሆናል። አሁን ወደ 30 ደቂቃ ምናምን የሚሆን ሌንግዝ ያለው ቪዲዮ ነው። እሱን ቁጭ ብለን አብረን እናያለን። ምን ይላሉ፣ ምን ትላለች የሚለውን ነገር አብረን እናያለን ማለት ነው። ብቻ ለማንኛውም ሼር ላይ ሰብስክራይብ ያደረጋችሁ ቻናላችንን ተቀላቀሉ። ወደ ዛሬው ቪዲዮ እንሄዳለን። let's get ready። አሁን ቀጥታ ወደ ቪዲዮአችን እንሄዳለን ማለት ነው። የወንዶች ልክ አውቃለሁ ብላለች። እስቲ እንያት ይላል። This lifestyle corroborates the men by attractiveness። እስቲ ቀጥታ ወደ ቪዲዮ እንሂድ። Let's get the energy up። እሺ አራት ቁጥር ወደ አንድ ቁጥር ነው ራንክ የምትደራረቡት። አንድ ማለት the most attractive ብላችሁ የምታስቡት ነው። እሺ ስለዚህ አንደኛ the most attractive ብላችሁ ከምታስቡት ወደ attractive እንትን ትሉታላችሁ ማለት ነው። ኤግዛክትሊ 15 ደቂቃ ይኖራችኋል። ጀምሩ። እሺ ስሜ ወዳውን ይባላል እና መማርኬት። እኔ የሚገርመኝ ግን ወደዚህ አይነት ቻናሎች የሚሄዱ ልጆች ማለት ነው የራሳቸው ነው፣ ግን የምር እንትኑን ምን ዴት ማድረጉን ፈልገው ነው ወይስ እንዲሁ ዝም ብሎ በቪዲዮ ልታይ አይነት ነገር ነው? እሱ ነገር አይገባኝም። ብቻ ወደ ቪዲዮ ማርኬት ላይ ነው የምሰራው። አብዛኛው ባዛር ላይ ሞር እሰራለሁ። ናትናኤል ሰለሞን እባላለሁ። አም 20 ፍሬሽማን ኮሌጅ ተማሪ ነኝ። ሞክሽ የሆነ አሁን አንተ ናትናኤል ማን ጩጬ ነው። ኦኬ እና አይ ዱ ሰም ኢቨንትስ ኤንድ አይ ዱ ሚውዚክ ፎር ፋን። ስሜ ቅዱስ ይትባረክ ይባላል። እድሜ ደግሞ 21 ነው። ስሜ አዛሪያ ዳንኤል ይባላል። 24 ዓመቴ ነው። ፋሚሊ ቢዝነስ ነው ራን የማደርገው። አንዳንዴ ደግሞ ኦንላይን ሾፒንግ ሳይድ ሀስል እሰራለሁ። ይሄ ሙር ስታዩት የሆነ ወመቴ አይነት ነገር ፊት አለው አይደል? እና የሆነ ሙር ማቹርድ ያደረገ ነው፣ ግን የሆነ ወመቴ አይነት ፊት አይበታል እሱ ላይ። የሆነ እዚች ላይ ያለችውን ፍንክት ስታዩ አዛሪያ ለአንተ ወንድነት ማለት ምን ማለት ነው? ላይክ ወንድነት ለኔ ሶሊድ የሆነ ራሱን ማኔጅ የሚያደርግ ራሱን ማኔጅ አድርጎ ለሌሎች ሰዎች የሚተርፍ እና ኦብቪየስሊ ያ ነው ወንድነት። ምናልባት ቤተሰብን መርዳት፣ ይዞ መገኘት እና በቃ ማስደሰት። ወይት ይሄ ልጅ ከጨዋታ አውጡት። መጀመሪያ የያዘው ማስቲካ ምንድን ነው የሚሰራለት? ብቻ ይሄ ልጅ በጣም ጩጬ ነው። እስቲ የምትመጣው አንቺ ከሳይተን ደግሞ የምንወስን ይሆናል፣ ግን ጩጬ ነው በጣም ካነጋገሩ ራሱ። ቅዱስ ምን ያክል ኮንፊደንት ነኝ ብለህ ታስባለህ? ከ10 ምን ያክል ኮንፊደንት ነኝ ብለህ ታስባለህ? ያው ኮንፊደንስ ከተባለ ለራሴ 10 ሜቢ በሰው ከተባለ 8 ሜቢ 8 or 9 8 or 9 yes confidence sense same 9 out of 10. Okay, how are you with women? I'm good. You're good. Communication I am good at I'm good. ፐርፌክት ሴቶችን አግሪ የሚያደርጉ ይመስላል ብዬ አስባለሁ። እስካሁን ያጋጠመኝ በኮንፊደንስ ብቻ ሳይሆን በአትራክቲቭነስ ሬት አድርገው ብትባል ስንት ሬት ታደርገዋለህ? ወይ እሱ እንኳን 10 ብዬ አስባለሁ። 10 ብለህ ታስብ። በብዛት ካያችሁ ቸከሶች ምናምን እንደዚህ አይነት ሄር ስታይል ያላቸው ምናምን ይመቻቸዋል። በዛ ነው አትራክቲቭነስ አትራክት አደርጋሉ አይነት ነገር ይመስለኛል። በሱ አትራክት አደርጋሉ ማለቱ እሱ በብዛት አሁን ጊዜ ቸከሶች እንደዚህ አይነት ሄር ስታይል ያላችሁ ወንዶች ይመቻቸዋል።
ሳይንሱ ነው የሚለው ብለህ ትሰክሳለህ ማለት ነው። እሺ ሶ ወንዶችና ሴቶች ውበትን የሚያዩበት መንገድ ይለያያል ብለህ ታስባለህ? ብዬ አስባለሁ። ይለያያል። ስለ ስቴታችን አንድ ነው ብዬ አላስብም። ምናልባት አንዳንዱ ውበት ቁመት ሊሆን ይችላል። የወንድ ደግሞ በቃ መልክ ግብአት ወይ Stop it. Get some help. ግባት አላለም። ኮረሪማ ከኖር አረካት እንዲህ ግን እንደዛ ነገር ሊሆን ይችላል። ያው ኦፍ ኮርስ ሰብጀክቲቭ ነው። ላይክ የኔ የውበት ፕሪፈረንስ እና የሌላ ሰው ደግሞ ይለያያል። የሴቷም ሊለያይ ይችላል። ስለዚህ ዛሬ እርስ በራሳችሁ መጀመሪያ ከ1 እስከ 4 ሬት እንድትደራረጉ ነው የምናደርገው ወንዶቹ። እሺ ከዛ በኋላ አንድ ላይፍ ስታይል እና ዴቲንግ ኮች የሆነች ታዋቂ ቲክቶከር ትመጣና ደግሞ ሪሬት ታደርጋቸዋለች። ከ1 እስከ 4 ስንተኛ የምትወጣ ይመስላል? ዴቲንግ ኮች ናት። ለዛ ይከብድባቸዋል ማለት ነው። ከሷ አንጻር ማለት ይከብድባቸዋል ስለ ብዙ ነገር ታውቃለች በሚለው ትከብዳቸዋለች ብዬ አስባለሁ። የእሷ ጥያቄዎች ነው የሚወስኑት። እስቲ አብረን እናያለን። ዋን yes አንደኛ መሀል ላይ ምናምን ይመስለኛል። መሀል ላይ አንደኛ እንደዚህ ፐርፌክት አለው። በዚሁ ይቀጥል። እዚህ ጋር ሲደረደሩ እናያቸውና አንደኛ ሸሚዝ ያደረገው ወመቴ ነው። ሜቢ ይሄኛው ሄር ስታይሉ ቸከሷ ስትመጣ ሜቢ እንደዚህ አይነት ቸከሶች ይወዳሉ ብያለሁ። አሁን 1 ቁጥር ያለበት የጃኬት ነጭ ጃኬት ያደረገው ሜቢ አንደኛ። ከዛ ሁለተኛ ቁመት ወሳኝነት አለው። ቁመት ባይኖረንም ቁመት ወሳኝነት አለው ለአሁን ጊዜ ቸከሶች። ስለዚህ እስቲ የእናንተን ኮሜንት ላይ ያጻፉት። አሁን ነጭ ጃኬት ያደረገው፣ ከዛ ሸሚዝ ያደረገው፣ ከዛ ጥቁር ቲሸርት ያደረገውና ወመቴው ጥቁር ጃኬት ያደረገው ቀይ ጫማ ማለት ነው። እንደዛ ነው የኔ። ተስማማላችሁ? እንደተመቻችሁ ይሻላል። አውሩ እንጂ አሁን ቅድም እኔ አንደኛ ነው መሆኑ ያለው ሰው አለ እንዳለ አይደለ? አሁን አንተ አራተኛ መሆን ትቀበላለህ? አልቀበልም። አቦሳሚውን እንዴ አንደኛ ነኝ ብሎ የሚያምናል? አንደኛ ነኝ ብሎ ሁለተኛ እሱን ሶስተኛ ይስማማል? ስንት 4 እንዴት ይቻላል ታዲያ? እሺ እንደዚህ እናድርግ። አንተ ውጣና ለኔ ሴንስ የሚሰጠው አሰላለፍ ይሄ ነው ብለህ የራስህን አርክ። አንተም መታርክ ከዛ አንተም ታረጋለህ። አሪፍ ሂደት ነው። አሁን መሰላችሁ እያንዳንዱ ይወጡና አንደኛ ከ1 እስከ 4 ያሉትን ይደረድራሉ ማለት ነው። ከራሳቸው አንጻር ሜቢ እኔ አንደኛ ሆናለሁ፣ ከዛ ይሄኛው ሁለተኛ፣ ይሄ ሶስተኛ፣ ይሄ አራተኛ እያሉ ማለት ነው። እንደዛ ቀጥሉ። እሺ አንደኛ እሷ፣ ሁለተኛ ነኝ፣ 3 4 ነው። ያቺ እኔ ተረኝ። እሺ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እኔ እንትን እንደዚህ አራተኛ ይሄ አይደል? ኤል ተያያዙ ወይ ሜቢ አውቀው ሊሆን ይችላል እንጂ አይመጣውማ። አንደኛ፣ እሺ ሁለተኛ፣ 3 እና 4 ኧረ ልጅቱ በእናታችሁ አይናት ነይል። አንደኛ፣ እሺ ሁለተኛ፣ 3 እና 4 ይሄ አልምጥ ነገር ነው። እሺ አዛሪያ በዚህ ትስማማለህ? በዚህ አልስማማም። አንተስ ትስማማለህ? በዚህ ትስማሙ? አንተስ? ምንም ማለት ኦዳ አንተ ተራ ነው። ኦኬ እሺ። ያው እንግዲህ ሁሌም አንደኛ ለራሱ አንደኛ፣ እሺ ሁለተኛ፣ ሶስተኛ፣ አራተኛ። እሺ ሶ ቤዝድ ኦን አትራክቲቭነስ ይሄ ነው የሁላችሁ ማደራደር። የተለያየ አደራደር ሰጣችሁ። አሁን ትንሽ አውሩ፣ ትንሽ ተጠያይቁና መቼም የአንድ ሰው አትራክቲቭነስ ከቁመና ከመልክ በተለየ ማንነት የሚባለውም ነገር ትልቅ ፋክተር ትልቅ ቦታ አለው አይደለ? ስለዚህ ጥያቄ ተጠያይቁ፣ ተዋውቁና ከዚህ በኋላ እንዴት ትደረድሩታላችሁ የሚለው ላይ ለውጥ ካለ ደግሞ እንስቲ።
ራስ ጀለስ ያወያያችኋል ማለት ነው። በሂደቱ እኮ ነው። እኔ አንዳንዴ አይገባኝም ግን ከባድ ነው። እሺ አውጡልኝ ለእኔ ሜቢ የምትመጣውን ቸከስ አይተን ነው የምንወስነው ብለናል። ግን እንዴት ይሻለ? እሱም ተመችቶኝ ነበር። እሱ ሬት ያደረገው እሱም ተመችቶኝ እንዴት ይሻለ? እሱም ተመችቶኝ እንዴት ይሻለ? እንዴ ቅርጻቸው ምናምን ግን ምን እሺ ነው? እኔ ምንድን ነው እኔ እንደዚህ አይነት ነገር ግን እሱም ተመችቶኝ ነበር። እሱ ሬት ያደረገው ራሱ አሃ አንተ ሬት ያደረገው እንዴ የኔ ላይን አፕ ተመችቶሻል? ስንተኛ ነበርሽ አንቺ? የኔ ላይን አፕ ተመችቶሻል ስንተኛ ነበርሽ አንቺ ያለው እሱን እኮ ሜቢ ስንተኛ ሶስተኛ እንደዚህ እንደዚህ ይሁን እንደዚህ ዴፊኒትሊ ሜንሽን እሺ አደራደራችሁ ነው አውርታችሁ ትስማማለህ? እሺ አሁን የተለየ ጥያቄ ልጠይቃችሁ ነው ሁላችሁንም። እሺ አዛሪያ ካንተ ልጀምር። እዚህ ካሉት ወንዶች ሁሉ በዚህ ነገር እበልጣለሁ ብለህ የምታስብበት ከማንነትህም ከምንህም ሊሆን ይችላል ምን ነገር ላይ በጣም ኮንፊደንት? ይሄ ከባድ ጥያቄ ነው። አሁን ለምሳሌ ኦኬ በፊዚካሊ ነው ወይስ ልጆቹን ይተዋወቃሉ? አይተዋወቁም እኮ መሰለኝ አይተዋወቁም። ሳይተዋወቁ እንዴት በዚህ እበልጣለሁ? ሜቢ በፊዚካል በሚታይ ነገር ይመስለኛል። በዛ ነው አጣየቁ ላይክ ማቹር ነኝ እና ደግሞ ሞር ግራይንድ አደርጋለሁ የሆነ ጎል ለምለው ነገር ላይ አይ ጊቭ ኢት ግራይንድ። ለዚህ ጥያቄ መልስ ምን ይሆናል? ትልቅ ስትሮንግ ሱት ምንድን ነው? ሜቢ ኮንፊደንስ አይ ሃቭ ኮንፊደንስ ኢን ማይሰልፍ። እንግሊዘኛ ባያወሩስ? እኔ አንዳንዴ እንደዚህ አይነት ቲቪ ሾው ላይ እንግሊዘኛ ባያወሩ ይሻላል እኮ። አይ ሃቭ ኮንፊደንስ ኢን ማይሰልፍ በልጣቸው ይመስላል በኮንፊደንስ ራንክ ብትደራ ሜቢ ያ ስለማላውቃቸው ሴም ጥያቄ ምናልባት እሱ እንዳለው ማሹር ሊሆን ይችላል። ራስን መካብ እንዳይሆንብኝ እንጂ አትራክቲቭ የማድረግ እንትን አለኝ። እንደዛ እንዳለውም ይሄ ልጅ በፀጉሩ ነው አትራክቲቭ። እንደዚህ አይነት ሄር ስታይል ያላቸው ነግሬያቸዋለሁ። ሞር አትራክቲቭነስ ያላቸው ሰዎች ናቸው። የሆነ እንትን ኮንፊደንስ ፉል መሆንም ጥሩ ነው ለአሁን ጊዜ ቸከሶች። እሺ እኔ ቦታ ብቀየር የሚል ሰው ካለ እጁን ያው። ስለዚህ ተስማምታችኋል በዚህ ቴንታቲቭሊ ማለት ነው። ሴቷ ብትመጣ የምትቀይር ይመስላል? አዎ ይመስላል። እንዴት ስንተኛ የምትሆን ይመስላል? ሁለተኛ። ናትናኤል አይ ዶንት ቲንክ ሶ እሱ የሚቀየር ይመስለኛል። አይ ዶንት ቲንክ ሶ። ኧረ ናትናኤል ተው ግን አታሰድቡን። ተው ናትናኤሎች ተው። አይ ዶንት ቲንክ ሶ። አዛሪያስ guys like maybe number 1 maybe you'd be number 1። እሺ ኦዳስ አንደኛ ነው ብዬ ነው የማስበው ለራሴ። ስለዚህ አንተን የምትቀይር አይመስልህም? እኔም ቀይራ ሌላ ቼንጅ ግን የሚኖር ይመስልሃል? ይመስለኛል። ስለዚህ እናስገባት። Our esteemed guest, please come in. Hello. ሰላም አለቀላቸው። ከባድ ቸከስ ናት። ከባድ ናት። እኔም ገምቼ ነበረ። በጣም ከባድ ቸከስ ነው የገጠመቻቸው። ከዚህ በፊትም የሆነ ፕሮግራም ላይ እንዲሁ ሾፊያታለሁ፣ በፊትም ማቃታለሁ። እንደዚሁም ልጅቷ ባይዘው በጣም የሆነ ስትሪክት የሆነ ላይፍ ስታይል ነው ያላት። ኩል ናት በጣም። ለሴት ልጅ ኩል ይባል አይባል አላቅም፣ ግን በጣም ሲበዛ ኩል ናት እና የተረጋጋች ልጅ ናት። እስቲ የምትለውና እንሰማለን። ብቻ እንዳለ አባራ የምታስወጣቸው ነው ይመስለኝ እንደኔ እስቲ እናያለን። እንደኔ ከሁለቱ አያልፍም። ከሁለቱ ሸሚዝ ካረገውና ነጭ ጃኬት ካረገው አያልፍም።
Hello Shift TV. Nice to see you guys. እንዴት ናችሁ? Okay. Move Alamning. I'm sure you guys know me on TikTok, Instagram, YouTube, as social media personality and doing content creator ነኝ። ዛሬ Shift TV ላይ በመምጣቴ በጣም ደስተኛ ነኝ። Let's see what's ahead. ላንቺ አትራክቲቭ የሚባለው ምን አይነት ወንድ ነው? Tall men. እንደኛ ከሁለት ውስጥ ጠይም፣ ረጅም፣ ሸበላ። ረጅምና ሸበላ ልዩነት አላቸው እንዴ? እዚህ ጋር ሸበላ ለወንድ ልጅ ነው ሸበላ ሜቢ። በእርግጥ ግን ረጅም ሸበላ ነው ያው ብቻ ጠይም የሚለው ላይ አሁን ደስ ይለኛል። ከዛ ውጭ ደግሞ obviously character wise, mentality, emotional intelligence, social intelligence, hustle እነዚህ ነገሮች ያካትታል ማለት ነው። ዛሬ ምንድነው ስትራቴጂስ የእነዚህን ወንዶች ኮንፊደንስ፣ አትራክቲቭነስ፣ ፐርሰናሊቲ ለማወቅ? እንዳልኩ በጣም በብዙ ሌቭል ይገለጻል ኮንፊደንስ። እነዚህን ሌቭሎች በሙሉ ኤክስፕሎር አደርጋለሁኝ። ኮንፊደንሳቸውን ራሳቸውን መግለጽ በሚችሉበት መንገድ ላይፍ ስታይላቸውን ጠይቃለሁኝ። ፐርሰናሊቲ ዋይዝ ሃቢትስ፣ ልማዳቸውን ኦቨርኦል ግን ኑዋንሶችን ነው ማየው። ኮንፊደንስ ጀስት ኮሚዩኒኬት የሚያደርግ ነገር ነው ሰብኮንሽስሊ። እሱ ነገሮችን ምልክቶችን ይቀበላሉ ማለት ነው። ጥሩ የካራክተር በጣም ከባድ ነው የሚሆንባቸው እነዚህ ልጆች። ማቹር ማድረግ አለባቸው እቺ ልጅ ለመሳብ እና ከባድ ሲቹዌሽን ጀጅ ነኝ ብለሽ ታስቢያለሽ? ነኝ። I'm bad confident. Subscribe አድርጉ Shift TV ላይ። እስካሁን ሰብስክራይብ ካላደረጋችሁ ምን ያደረጋችሁ? ራንክ ተደረጋችሁ ጨርሳችኋል። እኔ ደግሞ መጣና ረብሸዋለሁ ማለት ነው። እሱ ኮንፊደንት ነን ብላችሁ ታስባላችሁ? Most definitely. Okay, well, we're gonna see. መጀመሪያ ልጠይቃችሁ የምፈልገው ነገር aesthetic wise ምርጫችሁን ትነግሩኛላችሁ? ዩዥዋሊ እንደዚህ አይነት አውትፊት አልለብስም ነበር፣ ግን I like drip as well. What kind of aesthetic do you like? Old money like type shit. ኮሌራ ሹርጣ ነው ማሲዝ ቆይ ይሄንን እንደው ወላሂ ካልተ እንደው ለእናት ካልተናገርኩኝ እኔ የሸርሙጣ ልትለኛለህ። Old money አይነት ረናት ነይ ለረተረ አታሰድብን ተው። ወዴት እንሂድ በእናትህ? እኔ በጣም ታብሸት ነገር እሺ። about you? ያው ብዙም እንትን አይደለም ማለት ኖርማል ፊት ነው። ኖርማል ፊት ይሄ ልጅም የምታስወጡት ለመሰል በጣም ተረጋጋ። ለዚህኛው ቸከስ ለቸከሱ አይመጥንም ስለ እንደዚህ አይነት ወንድ ልጅ የሚመቻት አይመስለኝ። ልጅቷ እንዲህ በአንጻራዊ ሳቃት ዝም ብዬ ስገምታት እንደዛ የሆነ እንደዚህ ሬድ ፌስ ያለውና እንደዚህ አይነት ቅልስልስ የሚል ሰው አይመቻትም። በምን ትወስነዋለህ? like what category? እንስላለ old fashion what like ኦኬ ያው እኔም ኦርዲናሪ ላይ ነው ሞር ፎከስ ማድረግ። ኤቭሪዴይ ነገር ካዡዋል ነገር ነው ኦርዲናሪ ማለት? እንደ ካዡዋል ነገሮች ባለው ላይ and you? ሲምፕል ካዡዋል እና ኒት። አንተ ጋንግስተር ነገር ትመስላለህ። እዚች ጋር ኤዲቲንግ እና ኒት። አንተ ጋንግስተር ነገር ትመስላለህ። ና Okay. ወመቴ ነው ብያችኋለሁ። ልጁ እንትኑ ፌሳ ነው አስተያየቱ ነው አይደለም? እሱ ነው ግን Do you like gangsters? I don't like gangsters. የምር ጋንግስተር ነው የሚመስሉት ልጆቹ። በፊት ቪዲዮ ላይ 49 የሚላው ድሪል ራፐሮች ላይ ይመቻታል። እንደዚህ አይነት ነው ልጅቷ የሚመቻት ማለት በብዛት አሁን ቸከሶች ምናምን አብሶ እንደዚህ በጣም የተረጋጉ ቸከሶች ምን አይነት ወንድ ይመቻቸዋል መሰላችሁ? እንደዚህ የሆነ ዱርዬ የሚባሉ ልጆች አሉ አይደል? እንደዚህ አይነት ምናምን በቃ ወኔ ያለው ምናምን እንደዛ ማንንም የማይሰማ ምናምን ይመቻቸዋል። ሞር አትራክቲቭ ደግሞ የሚሆኑት በዛ አይነት እንደዛ ደስ ይላሉ። I just like tough guys, that's all. I'm tough. You tough? Yeah. You have curly hair though. That's hard to say.
እንዴት ነው ከርል የምታደርገው ፀጉር? ያው እንዲሁ ባለው ነው። የራስ አይ ሩቲን ነው ይኖርሃል ብዬ አይ እንዲሁ ናቹራሊ ከርል ነው። ይሄ አትራክት የሚያደርገው ይሄ ልጅ ነግሬያቸዋለሁ። አንዳኛው እንደዚህ በዚህ አይነት ሄር ስታይል ያላቸው ሰዎችና ርዝመት ነው አንደኛው አትራክት የሚያደርጉት ማለት ነው። አርትስ እና ኢንተርቴይንመንት ላይ እንዴት ናችሁ? I love art. You love art? Yeah. I love art. I don't know. እኔ ወረድ What kind of art? I do like to make music for hobby. Stop it. Get some help. You make music? Yeah. What kind of music? R&B type shit. R&B type shit? ኧረ ሳምሪ ግን ተይ ማናት ባለም ምን አይነት ጥያቄ ነው የምትጠይቂልን? በእናትሽ እኔ ያሳቀቅሽን እኮ ነው ናትናኤል። R&B ታይፕ ሺት አለበት። R&B ይመቸኛል፣ ይሄን አይመቸኝም። Who's your favorite R&B artist? Obviously, Weeknd. አንድ የሚመችኝ ምንድን ነው ማስቲካውን አስጨናል YB ምንድን ነው YB? ያንጎ Oh, okay. Is he an artist? ያ አርቲስት ምን ዣንራ ነው የሚሰራው? እንትን ላይ እንደ ራፕ ነገር። Okay. ሌላስ like films, books ምናምን ላይ እንዴት ነው? ኳጀላ አለው ፊልም ምን አይነት ፊልሞች? የአድቬንቸር አክሽንስ ነው ይመችኛል። Adventures, actions. Okay. And you? ያው ሞር ኦፍ ሙቪ ላይ ነው። ሙቪ ላይ ምናምን ያው ሞዴል ላይ እንደሱ አይነት ነገሮች ላይ ነው። ሞዴል ላይ ሞዴሎች ግን በዝተዋል ኢትዮጵያ ውስጥ አይደል? በብዛት እንደዚህ ርዝመት ምናምን ያለው ሞዴሊንግ ምናምን እንትን ነኝ አርት ነኝ። አሁን ደግሞ ጭራሽ ደግሞ ብሎ አሁን ይሄ ድሪል እና እንትን መጣ። በቃ ሁሉም ሂፕ ሆፕ ድሪል ምናምን ራፕ ማድረግ ይመቸኛል ይላል። እስቲ ሆዴ ሞዴል ዲዛይን ላይ ነህ? አይ እንጂ Okay, just watch your model. Yes. And you? ሶስቱም ሚውዚክን፣ ሙቪ እናም ቦክስም ይመቸኛል። He's a gang, man. Your ideal first date ምን አይነት ነው? Maybe coffee date? Coffee date? Yeah. መጀመሪያ ስንገናኝ ሞር ኮሚኒኬት ማድረግ ስላለብን ኮፊ ዴት ምናምን ነገር ብንወጣ አሪፍ ይመስለኛል። አይመስለኝም ግን እኔ ዝም ብዬ ሳስበው ሪያሊቲውን ናትናኤል ኮፊ ዴት እሺ ሞር የምናወራ ሞር ኮሚኒኬት ሞር እንተዋወቃለን ብዬ አስባለሁ። አሁን በዚህ ዘመን ግን እንደዛ የሚያደርግ ሰው አለ? ልጅ አለ አሁን ለምሳሌ አስባችሁታል? አሁን ጊዜ ጠርተህ ኮፊ ዴት እናድርግ ምናምን ብለህ ቁጭ ብለህ ሻይ ቡና እያልክ ምናምን ነገር በደንብ መተዋወቅ ምናምን እንጂ አይመስለኝም፣ ያለ አይመስለኝም። እንግዲህ ካለ እስቲ ንገሩ። መጀመሪያ ዩኒቨርሲቲ ስትተዋወቅ ምንድን ነው የምታየው እሷ ላይ? maybe eyes. Her eyes? Yeah. Okay. ሌላስ? her confidence also. Yeah. Confidence? high confidence also. ይሄ ልጅ በጣም ማቹር ይቀርባል። ገና ማቹር አላረገም። ገና ለማቹርነት ራሱ መሀል ላይ ምን አለ? ገና የህፃንነት ባህሪ ነው ናትናኤል። እንዴት ነው የምትለካው? Okay, I can see it in you. አንቺ ላይ አሁን ኮንፊደንስ አለ። እኔ የእሷ ኮንፊደንስ እንዳያወራ አድርጉታል። አንደኛ ነገር አይደለ? ከታዘባችሁ እና ማስቲካውን አስተኛኘኩ ራሱ ያስታውቃል በጣም ኛኛ Yeah. Okay, I'll take that. Okay. Good game. And you, your ideal first date? ዲነር ላይ ኤክስፔንሲቭ ቦታ Dinner expensive. የት ትወስዳታለህ ለምሳሌ? ሜቢ ስካይላይት ኦር ሸራተን። Skylight or Sheraton. እንዲህ ነው የምታወራው first date ላይ? You whisper literally. ትንሽ ያው ሻይ ሰማዩ ለዛ ነው። ሻይ ማድረግ የለበትም ወንድ ልጅ። ሴት አጠገብ ሄዶ ወንድ ልጅ የማፈር የለበትም ጭራሽ። ይሄ አንደኛው ፌል የሚያደርግበት ምክንያት ይሄ ነው። በቃ ሴት ልጅ ማትወድ በዚህ ምክንያት ነው ያስባሉ። ይሄኔ ነው። ኦኬ መቼ ነው ጮክ የምትለው? አሁን አይ ላይክ ድምጽ ከፍ የሚልበት ጊዜዎች አሉ። ኦኬ ይስማሽ አይደለም? አይ የተሰማኝ አይደለም። ግን ነው ላይ ሁሌ ነው እንደዚህ የምታወራው? ላይክ your volume እንደዚህ? ኧረ አይደለም እኮ መቼ ነው ከፍ የሚለው ድምጽ? ላይክ what kind of ጥያቄ ግን መቼ ነው situations ላይ ነው አንተ ጮክ ብለህ ልታወራ የምትችለው?
ከአንቺ ጋር next up what's your ideal first date? ያው ሃይክ ቢሆን አሪፍ እንደ ሃይክ ነገር ያው ቀለል ያለ ያው ሞር ኦፍ የሆነ በምንራመድበት ጊዜ ብዙ ወሬዎች አሉ ምናምን የሆነ ወክ ማድረግ ቢል የምታዩም ነገር ሃይኪንግ ወክ ማድረግ የመጀመሪያ ዴት እንዲያው መሸኘት መመለስ መውሰድ አይነት ነገር ወክ አሪፍ ነው ብዬ አስባለሁ። ከሃይኪንግ ቀጥታ ወደ ተራራ ተወስዳታለህ እና ሞር ኮሚኒኬሽንሽን እንዲጨምር ከዛ መሀል ላይ ያው ኮፊ ምናምን can see that and you ሲምፕል ካዡዋል የሆነ ነገር like what like lunch communicate ለማድረግ freely ምንድነው የምታየው ሴት ላይ መጀመሪያ ስታገኛት? at first sight looks and outfit no then I see when we talk I see her personality. What kind of looks are you attracted to? Like neat cleanliness. Okay. Zika los scar how did you get it? ጀለስ ያዘ ማለት ነው። ምን እሺ ነው እስቲ ተፈንክተን No I train Muay Thai na like a little bit of what do you train? Yeah ምን Muay Thai. What's that? Thai boxing. So you box? Yeah, I just train for fun. You train for fun. And now Fanakatu is ምን አርገው ነው? So you are a gangster, I knew it. No. He boxes anyways. ላንቺ ጥያቄ አለ። ብዙ ሴቶች አይዲያል ዴት ብሎ የሚያስቡት ምንድን ነው? ወይ ብዙ ወንዶች ዴት ላይ የሚሳሳቱት ወይ ማድረግ ያለባቸው ነገር ምንድን ነው? ብዙ ወንዶች ኢምፕረስ ለማድረግ ነው የሚሞክሩት like they forget the natural quality ራሳቸው ልክ ይሄ ኦሪጂናሊቲ ምን ማንነትን ትተህ ዝም ብለህ አንዳንድ በጣም ኦቨር የሚወስዳል ጀለሳችሁም ሆኖ ኦቨር አክት ምናምን አጋጥሟችሁ ያውቃል? እንደዛ አይነት ነገር ያስበላል ባይዘው ሜቢ ለአንዳንድ ቸከሶች ሊያስበላ ይችላል ግን እንደኔ ያስበላል በጣም ኦቨር አክት ማድረግ ምናምን እንደዚህ ጥሩ ሆኖ ምናምን ጥሩ ለመምሰል ምናምን የሆነ ነገር ማሳየት ምናምን እሱ ያስበላል። አቸው መሆን ይረሳሉ። ፈርስት ዴት ላይ ፈርስት ኢምፕሬሽናቸውን ለማሳደር ነው የሚሞክሩትና እሱ ያጠፋዋል። ይሄ የፈርስት ዴቱን አሪፍነቱን ናቹራል መሆኑ ነገር ያጠፋዋል። ሴቶችም እኛም ብንሆን we like to see the natural guy ማን ነው ይሄ ልጅ እውነተኛ ፐርሰናሊቲ ምንድን ነው የሚለውን ማየት ደስ ይላል። እሺ ያንቺ አይዲያል ፈርስት ዴት ምንድን ነው? I like casual first dates. Yeah, like walks, ice cream, coffee እንደዛ ይሻለኛል። ወክ ካፌ ላይ ምናምን ቁጭ ብለን ማውራት ከዛ ወክ ከዛ የሆነ ክሬም ምናምን ካለች ላይመቸን ይችላል ግን የሆነ አይስክሪም ምናምን ገዝተህ የላስክ መሄድ ራሱ አንዱ አድቫንቴጅ አለው። ከሷ ጋር ብዙ ግንኙነት እንድታረግ የሆነ ይረዳል ብዬ አስባለሁ። ሞር ደግሞ ወክ ማድረግ አብሶ በአሪፍ መንገዱ ተስተካክሎላችኋል። እንኳን እናንተ ትኬት እየቆረጡ ራሱ እየመጡ ይሄው ፎቶ ይነሳል ሄንስ ከሚሆን ኦኬ ጉድ እሺ ቀጥይ። ኦልራይት መኪና አላችሁ ከእናንተ ውስጥ? ጥያቄ ነው። እስቲ ከዚህ ውስጥ ሜቢ አንዱን ብል ሜቢ ሁለቱን ብል መኪና ያለው አለ የፋሚሊ ነው that doesn't count. Okay የፋሚሊ አይቆጠርም። መኪና ትወዳላችሁ? ለምን ጠየቀች? መኪና የማይወድ ሰው የለም ግን ለምን ጠየቀቻችሁ? ይሄን ነገር ባይዘው በጣም ከባድ ቺክ ናት። በጣም ከባድ ቺክ ናት። What's your dream car? BMW? And you? Corvette. Yeah, obviously BMW. በቃ BMWዎች ወመቴዎች ናቸው። BMW የሚመርጥ መኪና የሚመርጥ ሰው ስለ የሆነ ስፖርት ካር ምናምን የሚመቻቸው ነው። ስፖርት ካር ደግሞ የሚመቻቸው አብዛኛው ገና ማሹር ያላረጉ ሰዎች ናቸው ተብሎ ይታሰባል ብለን እንውሰደው። እኔ 4x4 ዊል ድራይቭ ደስ ይለኛል። 4x4 እኔ በጣም ወዶ መኪና መርሴዲስ ነው። እና ማናችሁ ማለት አለመጥቀሳችሁ ገርሞኛል። ቤንዝ ኩፕ ኤስ ክላስ አሁን እየነገረቻቸው ነው። አሁን የቤንዝ መኪና በብዛት ቤንዝ የሚይዙ ሰዎች በጣም ጥንቁቅ ናቸው ራሳቸው ላይ። ሜቢ ምግብ ቤት ውስጥ ገብተው ምናምን የሆነ ስቴክ የሚበሉ አይነት ሰዎች ምናምን አለ ከተበላ በኋላ ዲዘርት ምናምን የሚበሉ ሰዎች ናቸው። እና ነኝ እያለቻቸው ነው እየነገረቻቸው ነው። እና እነሱ ደግሞ 4x4 BMW ይሄ ወመቴ ነው።
ብላ ስኖር አይመቻችሁ? ብዙ ጊዜ የሴቶች ምርጫ ነው ሜርሴዲስ። ያ ነው የሴቶች። እሺ ካላችሁ ያኔ የሆነ ክላሲ ነገር ሲሆን ደስ ይለኛል። መኪና ሾው ኦፍ ከማድረግ ይልቅ የሆነ ኳየት ነገር ሲሆን ደስ ይለኛል። What's your hobby? በሆቢ ደረጃ can I start with you? ካንተ ልጀምር። ሆቢ ምንድን ነው? ብቻህን ስትሆን የምታደርገው ነገር ምንድን ነው? መጽሐፍ ማንበብ። መጽሐፍ ምን አይነት? ወንድ ልጅ ሆኖ መጽሐፍ ብቻህን ስትሆን መጽሐፍ ማንበብ ማለት ለእንደዚህ አይነት ምንድነው አትራክት ለማድረግ አይወስዳትም ብዬ አስባለሁ። ላይክ እንትኖች ልቦለዶች ምናምን ነገር። የምትወደው ልቦለድ ምንድን ነው? ፍቅር እስከ መቃብር። እዚህ ፓውል ሰራ ፍቅር እስከ መቃብር። አሁን ወንድ ልጅ ቁጭ ብሎ ሲያነብ ዝም ብዬ አሰብኩት። አትራክት ለማድረግ መናገር ራሱ ይከብዳል። ማንበቡ አይደለም እኮ እንዴ አትራክት እሷ በዚህ ሰዓት ለመናገር ራሱ መጽሐፍ አነባለሁ በቃ እንደዚህ አይነት ነገሮች ምናምን ብለህ ልቦለድ ብለህ ጭራሽ ፍቅር እስከ መቃብር። ፍቅር እስከ መቃብር። አንተስ? ብዙ ሆቢ የለኝም ግን I listen to music, I do music. You produce? ምን አለበት አሁን ዘፈን እሰማለሁ ቢል በቃ ዘፈን ቁጭ ብዬ እሰማለሁ። I do music ሲል ሰምተህ music type shit እንደዛ ታይፕ ሺት። ኧረ በመድኃኒዓለም ውጪ ታይፕ ሺት ፓቲ። ኦኬ ያናም ፕሮሰስ ላይ ታረጋለህ ማለት ነው በራስህ ፍላጎት። እሺ አንተስ? ኳስ ነው እኔ ትጫወታለህ? ኳስ? እግር ኳስ? አዎ። Do you play for a team? አይ እንዲሁ ሆቢ ነው እንጂ you? I like watching movies እና books መጽሐፍ ማንበብ። books እና film? Okay. አንተ ልጠይቅ ሜሲ ሮናልዶ? ሮናልዶ ኦብቪየስ እንዳይደብራችሁ የሜሲ ፋን አላችሁ? የሜሲ ፋን እዚህ ሁላችሁ ሜሲ ጀለስ። እኔ የተዋጣልኝ አይደለም ናትናኤል። እኔ አክቹዋሊ ሮናልዶ አንተ ሮናልዶ ነህ? እስኪ ልታስረዱኝ ትችላላችሁ? ምንድነው ይሄ ስቴሪዮታይፕ? ሜሲ እና ሮናልዶ ምንድነው ልዩነታቸው? ቤዚክሊ ሜሲ is talented, more talented ነው። ሮናልዶ ጋር ሃርድ ወርክ እና እኔ በግሌ ማስተሳሰብ የኔ ኦፒኒየን ታለንት ከሃርድ ወርክ ይበልጣል ብዬ አስባለሁ። ታለንት ይበልጣል? yes ታለንት ላይ ሃርድ ወርክ ብንጨምር ሞር ሰክሰስፉል እንሆናለን ብዬ አስባለሁ። ሜሲ ታለንትድ ነው፣ ከዛ ሞር እንትን ሃርድ ወርክ ሰራ በቃ እንትን ጨረሰ ብዬ አስባለሁ። በቃ ስኬታማ ሆነ ሰክሲድ አደረገ ብዬ አስባለሁ። ይሄ ልጅ ባካችሁ ዝም ብላችሁ ትፈልጋላችሁ። ያው ሮናልዶ ያው ከመሬት ተነስቶ ነው የመጣው አይነት ነገር አለ አይደለ? የሆነ ደግሞ ላሰበው ነገር የሚሄድበት ምናምን ፓስ እይታ ማይ አይደለም። ሜሲ በተፈጥሮ እንደዚህ ሞርታል በቃ ታለንት አለው ተብሎ ይታሰባል። ሮናልዶ ደግሞ ራሱን እያሻሻለ ራሱን አፕዴት እያደረገ የመጣ ሰው ነው እስከ ዛሬ ድረስና ሰክሰስ ያደረገበትን በአፕዴት በማድረጉ ነው ብለው የሚያስቡ ሰዎች ናቸው። እንደዚህ ሮናልዶ ነው ሜሲ ለኔ ማንም አይደለም ነው የሆነ ታፍነቱ ሙዳል ያው ሜሲም እኮ አሪፍ ነው እኮ ግን ያው ታለንቱ ስላለው ብዬ ነው ማስብ። ታለንት ላይ ሃርድ ወርክ ካልተጨመረ እኮ አይሳካም። እዛ ብዬ እኮ ነው ኢዲት ሃርድ ወርክ ግን ያው ታለንትም አለው እኮ ሮናልዶ። ያ obviously okay አንተ ፊልም ትወዳለህ? What's your favorite film, director, series? ምንድነው? ስቲቨን ስፒልበርግ ፊልሞች ይመቹኛል። የኩዌንቲን ታረንቲኖ እና ሙቪስ ደግሞ ቤዝድ ኦን ትሩ ስቶሪ ሙቪ። ያጁት ይሄ ልጅ አይቀብጥም እንትን አይልም ምናምን የሆነ ኦቨርአክት አያደርግም እንትን ላይ ምናምን። አሁን እዚህ ላይ ጥያቄውን ብቻ ነው በስርዓት የሚመልሰውና like Shawshank Redemption, Papillon. ከታረንቲኖ ከሰራቸው ፊልሞች በጣም የሚመች ካራክተር ማን ነው? I don't remember the character. Come on, you can't forget Tarantino characters, can you? Once upon a time in Hollywood, like Brad Pitt. Brad Pitt የሰራው? Yeah, he's got a scar too. He does, right? እንዴት ነው ፋይት ክለብ ላይ ያለውን ብራድ ፒት የረሳኸው? ተማሪ ነው ወይስ ሰራተኛ? ኮሌጅ ነው። ምንድነው የምትማረው? ገና ከመጀመሪያ ፍሬሽማን ይር። ምንድነው ልትማር ያሰብክ? ወይ ማርኬቲንግ እንደዚህ ወይ ሎጂክ እዛ ነገር። ስለ ስራ ካወራን let me ask you guys አሁን ላይ ባለንበት ትሬንድ አሁን ባለንበት ጊዜ ላይ በጣም ሉክሬቲቭ ነው ብላችሁ ወይ በጣም ትርፋማ ነው ብላችሁ የምታስቡት ቢዝነስ ምንድነው? ስፖይል ካረግነው እኮ ሰው ይሰራዋል። ግን I mean like what line of business አሁን ይሄ ቢዝነስ በደንብ ትርፋማ ነውና ልገባበት እችላለሁ ብለህ የምታስበው አለ? ሜቢ ቲክቶክ።
እንደ ቢዝነስ ሆነ። እሺ and you ያው ንግድ እንደዛ የምን ንግድ? ያው የራስሽ ነው ቢዝነስ ሆነ ስታይ ግን ምን ብዙ አይነት ንግድ አለ አይደለ? አግሪካልቸር እንደዛ ነገር አግሪካልቸር እንደዛ እሺ ምናምን እሺ እናንተስ how about you? ሶፍትዌር ዲቨሎፕመንት ሶፍትዌር ዲቨሎፕመንት የዛ ጥናት አለ? ኖ ይሄን ያክል ዲፕ ኖ ሃው የለኝም፣ ግን ላይ በፕሮምፕት ኢንጂነሪንግ ምናምን ChatGPT ላይ ኮዶች ምናምን አይ absolutely and you? ያው እኔ የማምንበት ያው ዩቲዩብ ላይ ምናምን ነው እሱም ፓሽኔት ስለሆነ ዩቲዩብ ያው ዲጂታል ነገሮች ላይ ነው አይደለ? ከኢትዮጵያ ወጣች ታውቃላችሁ? ኖ ግን I would like to travel ወደፊት ፕላን ይላል። የተጠየቀው ጥናት ነው። ትራቭል አድርጋችሁ ታውቃላችሁ ከኢትዮጵያ ውጪ ነው? I would like to down first destination የት ቢሆን ደስ ይላችኋል? እስኪ ተው። እኔ ሃዋይ Hawaii? ያው You have the hair for it. And you? ያው ስዊዘርላንድ የሚችል Switzerland? ለምን? ምድረገነት ትባላለች አንተ በጣም ታምራለች። አግሪካልቸር ብሏል ይሆናል። Switzerland. ለዛም Switzerland በምን እንደምትታወቅ ታውቃለህ? ቾኮሌት Chocolates. Yeah, do you like chocolates? አንተስ? ወንድ ልጅ ቸኮሌት ትወዳለህ ሲባል አው ማለት የለበትም ብራዘር። እዚህ ጋር አንድ ሉዝ አደረገ። ለንደን ለምን? አድማየር አድርገዋለሁ ሳይው ለንደን ካለ የዩኬ የድሪል ዘመድ ነው ከናለባበሱ የሆነ ድሪል ጋይ ነው ይሄ። ገና የድሪልዮቹ አበሻው ነው። ማን እንደምታስተውሱኝ ታውቃለህ? የብሪቲሽ ድሪል አርቲስቶች ቁጭ ነስ ነው አይመስልም? ዩኬ ነው ዛሬ ነው ፊቴ እንትና ነው አቴ do you know that white rapper? አይ ሊዲዮ ሳማ እነሱ ነው ብትመስለኝ ነው ስቲካውን አስተፉት ብራዘር። አይ ሊዲዮ ሳማ እነሱ ነው ብትመስለኝ ነው and you okay ነገርከኝ አንተስ? እኔ ቬኒስ It's the most breathtaking place in the world. It is breathtaking. I love Italy. Yeah. I want to ask you guys, so ከቤት ስትወጡ አሁን ኢጣሊያ ያለበት ምክንያት ምን ታውቃላችሁ? ይሄ ልጅ በደንብ እየያዘ ነው። ከመኪናም አንፃር ካያችሁ ቤንዚን መቸኛል ብላለች። ለምን ክላስ አለው ምናምን። ቤንዚን ምን ምርት ነው? ይሄ ኢጣሊያ ነው አይደለ? ልጁ በደንብ የተረዳት ነው ይመስለኛል። የማትረሱት አክሰሰሪ ምንድን ነው? ያው ጃኬት ሞር ጃኬት ወደ ጃኬት ታደራለህ? ልብስ ነው ያልሽኝ? ልብስ ግን አክሰሰሪ ላይክ ሰዓት፣ ጁዌለሪ። ሰዓት ግዴታ ሰዓት ግድ ዛሬ ታዲያ ሰዓት ኦኬ ናይስ። እሺ አንተስ? most of the time እኔም ሰዓት ይሄ ወረናት ነው ዛሬ ግን እንዴት ሆኖ that doesn't count. I can't believe you. አጋጣሚ እሺ ዛሬ ምን አክሰሰሪ አድርገሃል? ምንም አላረግም። ይመችሃል ግን? ያ ምን አይነት ጁዌለሪ ነው የሚመችህ? ጁዌለሪ አልወድም ልብስ። I think ማስቲካ የምትወድ ይመስለኛል። አገኘሽልኝ ማስቲካ ሳታኝ ስትወጣ ይመስለኛል። maybe right? That could be an accessory. chain ምናምን አትወድም? no እንዴት ሆኖ? አልወድም። watch ብቻ ምን አይነት ሰዓት? maybe ኖርማል በቃ እንትን እኔ ብዙ አክሰሰሪ ላይ እንትን አለ አንተን ግን out of expected ማለት ለንደን ላይ ያሉት ድሪሎች ምናምን ከሆነ chain ምናምን ጠብቄ ነበር። okay አንተስ? አሁን ዳረኩት እንዴት ሀብል ምናምን ካልሆነ ሌላው nice። አንተስ? ሰዓት የታደ ሰዓት ኮከባችሁን ጠይቃችሁ ሲሪየስ ሞድ ላይ ነው ጀለስ ሸሚዝ ያደረገው። what's your sign? Aquarius። አንተስ? መቼ ነው የተወለድከው? ልደት መቼ ነው? ህዳር ላይ በፈረንጆቹ ማርች እንደዛ ማርች። are you sure? ህዳር ማርች ነው? ኖቨምበር ወይ ዲሰምበር መሰለኝ። ህዳር ስንት ነው? ህዳር 9 ስኮርፒዮ አታውቀውም? እሺ አንተስ? ስኮርፒዮ። you're Scorpio? how about you? Sagittarius። የቤት ስንተኛ ልጅ እንደሆናችሁ ጠይቃችሁ? ሚድል ቻይልድ። ስንት አለ ከታች? one እሺ አንተስ? የመጨረሻ ልጅ ነው? እኔ ሶስተኛ ልጅ። ሶ ሚድል ነው ወይስ የመጨረሻ ልጅ ነው?
ሚድል ነው የመጀመሪያ አንተ የመጀመሪያ ነው። እኔን አንድ ጥያቄ ጠይቁኝ ብትችሉ ምን ጠይቁኝ ነበረ? የምትወጂው ነገር ምንድን ነው? What do you love the most? I like knowledge, honestly. I just like to read, አዲስ ነገር ማወቅ መማር፣ ከዛ እሱን ደግሞ ኤክስፕረስ ማድረግ ደስ ይለኛል። ጽፋለሁ፣ ኮንተንት ሰራለሁ ምናምን። ያቸዋለሁ በጣም ከባድ ልጅ ናት። በጣም ሀርድ ማለት ስታወራ አጠገባችሁ ሆና ምናምን ቅልስልስ እያለች ነው የምታወራው። ይጨንቃችኋል ማለት ነው። ጭንቀት ነው። ያው ዴት ላይ ሃይክ ብዬ ነበረ። ሃይክ እንዴት ነው ላንቺ? የሚገርም ነገር ሃይክ አድርጌ አላውቅም። I'm not athletic at all. Yes? አንተስ? ፈን የሚያደርግሽ ነገር ምንድን ነው? Music. I love music. በደንብ ያዝናናኛል ሙዚቃ። እንዲህ ሂንግ አውት ማድረግ፣ ከጓደኞች ጋር ፈታ ማለት፣ ማውራት፣ ሂንግ ናው እነዚህ ነገሮች really entertaining። ቲክቶክ ላይ ምናልባት ስለማውቅሽ ቲፕ ልጠይቅሽ እችላለሁ ምናምን። እስቲ ቲፕስ። እሺ በምን ዙሪያ ነው የምትጠይቀኝ? ለምሳሌ እንዴት አፕሮች ላደርግ እችላለሁ መጀመሪያ ካየኋት ደስ ካለች ምናምን። I like your content እና የአፕሮችንግ ጥያቄ ልጠይቅ የምችለው I just thought to be yourself። ራስን ሆነ ሞመንቱን ቼክ አድርገህ በዛው like let the moment lead you ነው ልልህ የምችለው። So this is the end of my question. So አሁን እንዳለ ጠይቃቸው ጨርሳለች። እንዳለ እነሱም ጠይቀዋታል። አሁን የመጨረሻው ይመስለኛል ማን የመጨረሻው እንደሚሆን የእሷ ምርጫ እናያለን ማለት ነው። ማን አትራክት እንዳደረገ ማን አትራክቲቭነስ የሚለውን ነገር እንዳለው የምታሳውቀን ሰዓት ነው ማለት ነው። Okay, so finally rank ላረጋቸው ነው የተዋወቅኳቸው ልጆች። So rank ማረጋቸው መስፈርቶች መጀመሪያ ልንገራችሁ። First look wise ነው። So በመጀመሪያ እይታ የሳበኝ ሰው ነው ከ1 እስከ 4 ራንክ ማረጋው። ከዛ በኋላ just energy wise ቫይባችሁ ምናምን ራንክ አረጋለሁኝ። በዚህ ውስጥ ደግሞ አብሮ ፐርሰናሊቲያችሁ ይኖራል፣ የሰጣችሁን መልስ ይኖራል ማለት ነው። ፕሬዘንቴሽን ዋይዝ ቅዱስ በጣም ተመችቶኛል። ሶ አንደኛ can I do it like ሁለት ራንክ ላደርገው እችላለሁ? Okay, all right. So ቅዱስ ደሳለኝ I love your simplicity, all black። ከዛ እቺ ሚኒማሊስት የሆነች ሀብልህን ተመችቶኛል። that's nice። ሁለተኛ ኦዳ ሁለተኛ ነው። በግድ ራሱ ጀለስ አንደኛ ላይ አለ ደግሞ ማለት ነው። ራሱን ብዙ ስላሳመነው እንደኔ ሸሚዝ ያደረገው ሜቢ አንደኛ It's a tie. It's a tie. ልመርጥ አልችልም። በቃ ሁለታችሁን ሶስተኛ ናቸው። Okay? So እንደዛ ለምሳሌው energy wise አፒራንስ ብቻ appearance ደግሞ ኤነርጂ እና ፐርሰናሊቲ በቃ ፐርሰናሊቲያቸው ኤነርጂያቸው like ከማን ጋር ነው ሞር ላወራ የምችለው or ማንን ነው ሞር ልተዋወቅ ልፈልግ የምችለው ብዬ ሳስብ አሁን ወደ መጨረሻው ማለት ነው። እስቲ እናንተን እስቲ በሐሳብ ይመስለኛል አብዛኛውን ቺኮች የሚሉት ነጭ ጃኬት ያደረገው እና እኔ ግን ሸሚዝ ያደረገው መስካውን አላነሳችም። በዛውም ያው ኮንፊደንሳችሁንም እየተረዳኝ ማለት ነው። መጀመሪያ ውድ አዛሪያ አንደኛ ነው። ከዛ በኋላ ኦዳ like this is the rank። የአርሰናል ደጋፊ ነው እያለ ነው እና እኔ ላይ ሙድ እያለ ሶ አንደኛ ሸሚዝ ያደረገው ወዳማ የተባለው ሁለተኛ አዛሪያ ነው መሰለኝ አንደኛ ናትኔል አራተኛ ወሰደው። ኦብቪየስሊ ያስታውቃል ከአነጋገሩ ከምናምኑ አንፃር ጩጬ ነው ሲጀመር ለሷ በጣም ጩጬ ልጅ ነው ናትኔል። ስነስርዓት Do you think most women would agree with this? I actually think they would, yeah.
You actually think they yes they would ትንሽ ትዊክ ሊያደርጉት ይችላሉ አንደኛ እና ሁለተኛው ግን so ladies if you're watching this let us know in ግን so ladies if you're watching this let us know in Anton ranking Ubalem thank you so much for coming thank you for guys having how was the show how was the show da አሪፍ ነው ታውቃት ነበር ከዚህ በፊት ሰው ሶሻል ሚዲያ ትንሽ የሆነ በደንብ አላውቃትም እንጂ አንድ ሁለት አይቻታል ቅዱስ ሾው እንዴት ነበር አሪፍ ነው ምንም አይደለም ኤክስፒሪየንሱ ምናምን አሪፍ ነው እንዴት ነበር ሾው ራሱ ፈን ነበር ታውቃት ነበሩ ባለምን ከዚህ በፊት ቲክቶክ ላይ አውቃታለሁ እሷ ዛሬ how was the show it was great ደስ ይላል አሪፍ ነው ልጅቷን ታውቃት ነበር ከዚህ በፊት ሶሻል ሚዲያ ላይ አንድ 3 ቪዲዮዎች ምናምን አይቻለሁ what do you think of her look wise መጀመሪያ look wise she's great arif she's nice your type no she's not my type what did you think of her great arif she's nice your type no she's not my type ትከብዳለች ብያቸዋለሁ አሁን እቺን ቁጭ ብለ ለማናገር ራሱ በጣም ስቃይ ነው ስል በጣም አብሱ ቅብጥና ሳይሆን እንዲህ ሆነ ሞር ሲሪየስ የሚያበዙ ቸከሶች ጋር ቁጭ ብለህ እንዲህ መዛዛግ ራሱ የምታወራው እንትን ላይ ይችላል ቤቢ በዛ ይሆናል እሱ ይወሰደው ቁጥጥሩ በሱ ስር እንዲሆን ነው የሚፈልገው አዛሪያ what did you think of her ranking do you think it was fair or it's opinion fair no yes I expect እንዳደረኩ ባይሆንም እንደውም ትንሽ you know አይሆንስ አንዝላል እንዴት አሪፍ ነው የሆነች ነገር አለች እሺ ግን ያው አንደኛ ታረጋኛለች ብዬ ጠብቄ ነበር ኦኬ ያው ተግባብተናል ብዬ አስቤ ነበር እሺ አንደኛ መርጣለች ፐርሰናሊቲ እና ኤነርጂ ዋይስ ምን ፓርቲ ያስመረጠ ይመስላል ላይክ የተናገርኳቸው መልሶች አይ ቲንክ እሺ በአፒራንስ እና በስታይል አንደኛ አርጋለች ጠብቀ ነበር ብዙ ጊዜ እንደዚህ ነው የምትለብሰው ስታይል እንደዚህ ነው ወይስ እንደዚህ ነው ይመችኛል እንደዚህ አይነት አለባበስ ይመቻል ኦኬ subscribe to Shuf TV subscribe to Shuf TV big ups subscribe to Shuf TV that's what's up thank you for coming did you enjoy the show absolutely Shuf TV I was so excited ስመጣዚ እና በደንብ ተቀበላችሁ I'm glad okay so ለአብዛኞቻችሁ የቀረብኩት እንደ ዴቲንግ ኮች ነው እንደ መካሪ አስተማሪ ሳይኮሎጂስት and yes that's all true ያጠናሁት ሳይኮሎጂ ነው ግን አሁን ላይ ደግሞ more ከማውራት ይልቅ ወደ መኖር እየዞርኩ ነው ያለሁት እኔ ፐርሰናሊ ማለት ነው so የኮንተንት ትንሽ ለውጥም እያደረኩ ነው ታውቃላችሁ የምትከታተሉኝ ሰዎች so stay tuned በጣም አሪፍ ነገሮችን አመጣላችኋለሁ አቀርብላችኋለሁ thank you guys this is coming from me እባካችሁ Shuf TV subscribe አድርጉ ሶ ያያችሁትን ይመስል ነበር በሹፍ ቲቪ እንግዲህ ማን አትራክቲቭነስ እንዳለው ማን አትራክት ያደርጋል የሚለው በውብ ዓለም ወይ በሳምራዊ ተላለ በውብ ዓለም እንግዲህ ያያችሁትን ይመስል ነበር እንግዲህ የኛንም ሐሳብ ቁጭ አድርገናል እንደዚህ አይነት ኮንተንቶች እየበዙ ነው ኢትዮጵያ ውስጥ አሪፍ ነው ደስ ይላል ያዝናናል ብቻ እዚህ እንትን ላይ ከመምጣታችሁ በፊት መጀመሪያ ራሳችሁን ማሾር ብታረጉ አሪፍ ነው ብዬ እላለሁ እንደኔ ራሳችሁን ዞር ብላችሁ አይታችሁ ከዛ እዚህ ቻናል ላይ መቅረብ ይሻላችኋል በዚህ ሰዓት ምንም ነገር ቢወራም ምንም አይመስላችሁ አይነት ነገር እየወሰዳችሁ እየመጣችሁ ነው ብቻ ለማንኛውም የዛሬው ቪዲዮ በአዛሪያ እንግዲህ አሸናፊነት አልቋል እሱን ባይቀበለው ታይፕ አይደለችም ብሏል ብቻ ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር በሌላ ቪዲዮ እስከምንገናኝ ድረስ ቻው